ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ክፍል 4 ነው። ከዚህ እስከ ተ ያሉ ፊደላትን ይዤላችሁ መጥቻለሁ። እነዚህን ፊደላት በደንብ አድርገን የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከመጨረሻው አብራችሁ ተከታተሉ። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ የአማርኛ ፊደላትን ክፍል 4 ከዚህ እስከ ተ ያሉ ፊደላትን ይዤላችሁ መጥቻለሁ። እነዚህን ፊደላቶች በተለያየ አቅጣጫ እያነበብን የምንለማመድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ ተከታተሉኝ። በመጀመሪያ የተለያዩ ጽሁፎችን ለማንበብ ፊደላትን ጠንቅቀን ማወቅ ስላለብን ፊደላትን ከዚህ ላይ ማንበብና መጻፍ በትክክል መቻል አለብን ማለት ከዛም በኋላ ማንኛውም ጽሁፍ ቢሰጠን ማንበብና መጻፍ ስለምንችል ከዚህ ላይ ጥንቅቅ አድርገን ማወቅ ስለሚጠበቅብን በተለያየ አቅጣጫ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉኝ። አሁን አብረን እያነበብን እንሂድ። ኦኬ፣ ያቺ ፊደል ማነች? ዠ ዡ ዢ ዣ ዤ ዢ ዦ። ከመጨረሻ ወደ መጀመሪያ ስመለስ ደግሞ ዦ ዢ ዤ ዣ ዢ ዡ ዠ። ቀጣይ ደግሞ እች ማነች? የ ዩ ይ ያ የ ይ ዮ። ከመጨረሻ ወደ መጀመሪያው ስመለስ ደግሞ ዮ ይ የ ያ ይ ዩ የ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? ደ ዱ ዲ ዳ ዴ ድ ዶ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ዶ ድ ዴ ዳ ዲ ዱ ደ። በቀጣይ ደረጃ ከዚህ ላይ ማን እናገኛለን? እች ማነች? ጀ ጁ ጂ ጃ ጄ ጂ ጆ። ከመጨረሻ ወደ መጀመሪያው ስናነበው ደግሞ ጆ ጂ ጄ ጃ ጂ ጁ ጀ። ቀጣይ ከዚህ ላይ ማን እናገኛለን? እቺ ማነች? ገ ጉ ጊ ጋ ጌ ግ ጎ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ጎ ግ ጌ ጋ ጊ ጉ ገ። ከደረጃ ከዚህ ላይ ማን እናገኛለን? እች ማነች? ጠ ጡ ጢ ጣ ጤ ጥ ጦ። ከመጨረሻ ወደ መጀመሪያው ስናነባቸው ደግሞ ጦ ጥ ጤ ጣ ጢ ጡ ጠ። በጣም አሪፍ። እንደዛ አድርጋችሁ እስከሚገባችሁ ድረስ በደንብ ማንበብ ይጠበቅባችኋል ማለት ነው። አሁን ደግሞ ወርታች ነው ላይ አንብላችኋለሁ። እናንተም አብራችሁ እያነበባችሁ እስከመጨረሻው ተከታተሉ። እች ማነች? ዠ የ ደ ጀ ገ ጠ። ከታች ላይ ስንሄድ ደግሞ ጠ ገ ጀ ደ የ ዠ። በቀጣይ ደረጃ ላይ ማን እናገኛለን? ሁለተኛ ድምጾች ዡ ዩ ዱ ጁ ጉ ጡ። ከታች ላይ ስናነብ ደግሞ ጡ ጉ ጁ ዱ ዩ ዡ። ቀጣይ ሶስተኛ ድምጾች ላይ ስንሄድ እች ማነች? ዢ ይ ዲ ጂ ጊ ጢ። ከታች ላይ ስናነባቸው ደግሞ ጢ
ጊ ጂ ዲ ይ ዢ። በጣም አሪፍ። ቀጣይ ደግሞ እነዚህ አራተኛ ድምጾች ላይ ስንሄድ ዣ ያ ዳ ጃ ጋ ጣ። ከታች ላይ ስናነባቸው ደግሞ ጣ ጋ ጃ ዳ ያ ዣ። ቀጣይ ደግሞ እነዚህ ስንተኛ ድምጾች ናቸው? አምስተኛ ድምጾች ዠ የ ዴ ጄ ጌ ጤ። ከታች ላይ ስናነባቸው ደግሞ ጤ ጌ ጄ ዴ የ ዠ። በቀጣይ ደረጃ ደግሞ እነዚህ ስንተኛ ድምጾች ናቸው? ስድስተኛ ድምጾች ዢ ይ ድ ጅ ግ ጥ። ከታች ላይ ስናነባቸው ደግሞ ጥ ግ ጅ ድ ይ ዥ። እነዚህ ደግሞ ስንተኛ ድምጾች ናቸው? የመጨረሻ ድምጾች ዦ ዮ ዶ ጆ ጎ ጦ። ከታች ላይ ስናነባቸው ደግሞ ጦ ጎ ጆ ዶ ዮ ዦ። እንደዚህ እያደረጋችሁ በተለያየ አቅጣጫ እስከሚገባችሁ ድረስ በደንብ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። ከዛም በኋላ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። እየጻፋችሁ ፊደሎችን እያያችሁ ትጽፉና ትለማመዳላችሁ። ፊደሎችን እያያችሁ ጽፋችሁ ከተለማመዳችሁ በኋላ ደግሞ ሳታዩ ደግሞ በራሳችሁ እየጻፋችሁ መለማመድ አለባችሁ። እንደዚህ እያደረጋችሁ በተለያየ አቅጣጫ እያነበባችሁ እንዲሁም በብቻችሁ ወረቀት ሊሆን ይችላል፣ በደብተር በተለያየ ነገር እናንተ በምጽፉበት እየጻፋችሁ እየተለማመዳችሁ በደንብ አድርጋችሁ እስከሚገባችሁ ድረስ ካነበባችሁ በኋላ ፊደላቶችን ጥንቅቅ አድርጋችሁ ካወቃችሁ ማንኛውም የሚያግዳችሁ ነገር የለም ማለት ነው። ማንኛውንም ጽሁፍ ቢሰጣችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ እንደኔ የምመክራችሁ ምንድነው? ከዚህ ላይ ፊደላትን ጠንቀቅ አድርጋችሁ በተለያየ አቅጣጫ እያነበባችሁ እንዲሁም እየጻፋችሁት እየተለማመዱ በደንብ አድርጋችሁ ወደ ቃላት ከመሄዳችሁ በፊት ከዚህ ላይ ጠንቀቅ አድርጋችሁ በደንብ ይዋችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0942 71 97 74 ላይ በኢሞ በቴሌግራም እና በዋትስአፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።